ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ከኔ ጋር አልሐምዱሊላህ ትንሽ ሸሚል ይኖረዋል መጥባህ ነኝና እስኪ እቺ ጓደኞቼ ገንፎ ብለው ማለት ነው። እንግዲህ ሰው ቤት ሲመጣ ሶስት ነን ማለት ነው። ደግሞ ሲለመኑ መጥተው አይበሉ የተናገኒ መጣች መሬት እንብላ እና እንደዚህ ገንፎ ሰርቼላቸው እኔ አሁን በቃ እስከሚወደስ ጎግቻለሁ። የጅነት ቅቤ ያበዛሽበት ዘይቱን ያበዛሁት በርበሬ እኮ አትበላማ ገኒ ዲዛ ነው ደግሞ በጣም በርበሬ ያለው ነው የምትለው ታት እኔ በላለሁ ካልበላችሁ ማለት ነው። በርበሬ ኢትዮጵያዊ ሆነ በርበሬ አትወድም ችግሩ። እኔ ደግሞ ዲዛ እንዴት አወጣሽው? ያምራል ጌታ ሰርቼ ስጨርስ ማለት ነው። ሰርቼ ኑ ብሉ ማለት አልወድም። እነዚህ ደግሞ ጨንጓራ ይዲልጤ ነው ገኔ መገን እሱ አይደለች እንደ አሁን ሀዋ ያለችው ሂጂ ልብስ መተኮሻው እኮ እየጠበቀችን ይሆናል። እና ያው አንዲት ደግሞ ልጅ ትልናሉ እና እንደዛ አንዳንዴ ሀቂቃ ደስ ይላል። ለመዳም ቤት ኢትዮጵያዊ ስብስብ ሲሉ እኔም በጣም ደስ ይለኛል። ማንም እንደራስ የራስ ነው ምንም ቢሆን ያኔ ተዲካም የራሱ በፊት የሚለዩ ናቸው ማለት ነው። ደክሞኝ በፊት የሚለዩ ናቸው እና በጣም እምነታችን አንድ አይደል፣ ቦታችን ልዩ በቃ አንድ ኢትዮጵያዊ ለኛ ትክክል ነው ማለት ነው። ኢትዮጵያዊ የምን ፕላስቲክ ግላስ እሱ ማጠቢያው ጋር የለም እና አንድ ኢትዮጵያዊ በቃችን ነው ማለት ነው። ዛሬ ነፂ የኦሮሞ ልጅ ናት፣ እኔ የአማራ ልጅ ነኝ፣ ገኒ ባህር ዳር ልጅ ናት እና አንድ ኢትዮጵያ አንድ ያደረግናል። ዘረኝነት ጥንብ ነው፣ ሀቂቀተን ዘረኝነት ጥንብ ነው እና በቃ እኛ እንደዚህ እየተሳሳቅ እንውላለን። ገንፎይቱን ፈጣ ቀረች። ገኒ ምን እየሰራች ነው? አንዴ ፋትላለች፣ እንደ ልጆች አርጀ ትላለች። እሺ ቢ ችግር የለም እኮ ካላስኝ ብላ በቃ እሺ ሜጋ ያለን ብላ እሺ እንጀምራለን። በኢየሱስ እንብላ ሁለት የምትፈልጉ አላለች። አሁን ገኒ በርበሬ ያለው ነው የምትለው። ያ ቹፋትማ ይቺ ደግሞ እንደ ህፃን ልጅ በርበሬ አልትበላ ማይገርም። እስቲ ቅመሽው ገና አልቀመስንም። በዚህ ቅመሽ በዚህ ቅመሽሻል። ምን አከፋፈሽው? በዚህ ላድርግልሽ ነው። በጣም ያቃጥላል። ባንቺ እኔ እንጃ በኔ ተመችቶኛል። በቃ ብሎ እዚህ ላይ ሊቀንስና ከዛን ትንሽ በርበሬ ታደርጋለሽ። ዘይት አገርምም እንደ አሁን ይሄ በርበሬ ምንድነው? ራሱ ዘይቱ ነው። ሀቂቃ ዘይቱን ያበዛሁት በርበሬ ያላደረኩበት ብዙ። እሺ ቀንሹ ከዚህ ሳይነካ ቀንሹ ወደዛ እንደዛው እንደ ህፃን ቢ እንኩ ከዚህ ሊቀንስልሽ እኮ ነው ያሳብሽ። አንቺ አንካሽ አይዋት ይችላል ማለት ነው። በልቶ ባሊያስቀምጣት ነው ታደራጅ እያንዳንዷ ቢያንስ የበለጡ ትንሽ የሴት እንግዲህ የለውም አይደለ? እኔ ታዲያ ያን ገንፎ አብልቼ ባሰራ ነበር። ታውቃለች ደግሞ እንዴት ታደበላልኝ። አሁን ምን ቀረው? ይሄስ ጨርሰሽ መርጠሽ አልሾካው? ኬኩን ለብቻ አድርጊ። ኬኩን ለብቻ እኔ በሳምንት አንቺን አላስረዳም። ኦኬ እሱ በቤት ነው የሚገባው። አልነግርሽም። የሚጠጣ ግን አልሰጠሽኝም። ገንፎ እዛኛው ገንፎ በልተሽ ትንሽ ረጋጋ እንጂ። አሁን ገንፎ ሰራችልኝ። ከዛ ይሄን ካልሰራሽ ይሄንኛው ኩሽና ነው። አንዱ ማንሳ ኩሽና ነው። ይሄ ኩሽና
እሱ እዛ ቅድም ያስቀመሽበት ቦታ። እሺ ኦኬ። ይሄኛው ስለዚህ አሁን ደግሞ የሚጠጣ ነው የምትሰጪኝ? ምን የኔ ቤት አረፍሽ እንዴ? የበቃሽው እንዴ? ልወርሽ ነው እንዴ? የበቃሽው ልወርሽ ነው እንዴ? የበቃሽው ቤቴ ልታከስሪኝ ልታዲህይኝ ውሃና በላውም ሰራውም በላውም ሰራውም። ይሄ አንዱ ዝህ ነው የሚገባው፣ አንዱ ዝህ ነው የሚገባው። እሷም ነጭ። አዎ ከዛ ያንኛው ማጣበቂያውም እሱ እዚህ ይሄኛው እዚህ ቢገባስ የኩሽና ነው። አይቻልም። የኩሽና ቀጣይ ኩሽና ያስገኝ። እሺ አቤት ጁማ ቀን እኮ ማለት ነው የማንካው ብዛቱ ወላሂ ላዚ ደግሞ ከብዛቱ ይልቅ ይሄንን ሙዲ ኩሽናው ሰጂ ቦታ ማለት ነው። ሁሉም ቦታ አለው የራሱ። አደራጅ ጎበዝ